መኪና በባንክ ብድር መግዛት ምን ያክል ከባዱ ስብስብነት እንዳለው በግልጽ ሚኪ ያወቅ አስቀምጧል። ሐሳቡን እንስማውና እንመለስበታለን። እስቲ አንድ ጥያቄ ልጠይቃችሁ። አንድ መኪና ምንም እንከን ከሌለበት በጣም በርካሽ ዋጋ 50% ባንክ ተመቻችቶለት እንዴት ነው ሊሸጥላችሁ የሚችለው? እስቲ ራሳችሁን ይህን ጥያቄ ጠይቁ። ብዙ ጊዜ አውቶሞቢሎችንም ይሁን ትልልቅ የስራ ተሽከርካሪዎችን፣ ማሽነሪዎችን ባንክ 50% የተመቻቸ ሲሸጥ ታያላችሁ። አነስተኛ የምንላቸው አውቶሞቢሎች ደግሞ በማይክሮ ፋይናንስ የተወሰነው ባንክ አያይዘላችኋል ወይም ደግሞ ባንክ አወጣለታል የተባለ ግብይት ይከናወናልና እዚህ ግብይት ላይ የምትገቡ ሰዎች የሚገጥማችሁን ነገር ወይም ደግሞ የምታዩትን ኪሳራ በተወሰነ መልኩ ላስረዳችሁ ሞክራለሁ። ባንክ ተመቻችቶላችኋል የሚባሉን ተሽከርካሪዎች ወይም ደግሞ ማሽነሪዎች እኔ በሁለት ከፍዬ ነው የማያቸው። የመጀመሪያው እነዚህ አውቶሞቢል ምናምን ሲሆኑ ዩዝድ አውቶሞቢል ሆነው ገዢ የማያገኙላቸው ወይም ደግሞ ተሽከርካሪዎቹ በጣም አስቸጋሪ የሆኑ ገራጅ የሚያመላልሱ ስፔር ፓርታቸው እንደ ልብ የማይገኝ መልሶ ለመሸጥ የሚያስቸግሩ ተሽከርካሪዎች ሲሆኑ እነዚህን ተሽከርካሪዎች በጣም ዝቅ ባለ ዋጋ ነጋዴ ይገዛቸዋል። ከዛ የራሱን ትርፍ ይጨምርባቸውና 50%ን ይሄን ያክል ከፈሉ ሲል የሚጠራው ገንዘብ 1.52 ሚሊዮን እንደዚህ 3 ሚሊዮን እየተባለ ይጠራና የሚጠራላችሁ ገንዘብ ትንሽ ይመስላችኋል። ነገር ግን ሰው የጣለውን ሰው የማይፈልገውን የሚያስቸግረውን ተሽከርካሪ የመውሰድ ግዴታ ውስጥ ትገባላችሁ ማለት ነው። እዚሁ ላይ የሚያስቸግር ተሽከርካሪ ሆኖ ለምሳሌ አዳዲስ ተሽከርካሪዎች ማርኬት ላይ መጥተው አልሸጥ ቢሉ ገዢ ቢያጡ ወይ ደግሞ አሁን ኤሌክትሪክ መኪና ስለሚበዛ ኤሌክትሪክ መኪናዎች ከውጭ የሚመጡት አሁን ሪሰንት የሆኑትን ሰው መግዛት ስለሚፈልግ ከ25 በታች ያሉትን ሰዎች ብዙ ጊዜ መግዛት አይፈልጉም። ለምሳሌ የ23 ሞዴል እዚህ ከተማ ላይ የሚሸጡ ተሽከርካሪዎች አሉ። እነዚህ ገዢ ሲያጡም አማራጭ ሲያጣ ድሃ ይገዛናል ብለው ባንክ ወይም ማይክሮ ፋይናንስ አመቻችተውበት ይሸጣሉ ማለት ነው። ሁለተኛው ጤነኛ የሚባለው ተሽከርካሪ ነው። ብር ቢኖራችሁም ባይኖራችሁም አስፈትሻችሁ መግዛት የምትችሉት አይነት ተሽከርካሪ ይሆናል። እዚህኛው ተሽከርካሪ ጋር ያለው ችግር ግን ምንድነው? ማርኬት ላይ ከምትገዙት ዋጋ በጣም የተጋነነ ጭማሪ አለ። ቀላል ምሳሌ ልስጣችሁ። አሁን ማርኬት ላይ ወጣችሁ BYD ኢቱ እንግዛ ብትሉ 4 ሚሊዮን 200 ሺህ አካባቢ ነው የሚሸጠው። ይህን ተሽከርካሪ ግን 50% ባንክ እናመቻችላችሁ የሚሉ ድርጅቶች ጋር ብትሄዱ የተሽከርካሪው ዋጋ 4.8 ወይ 5 ሚሊዮን ይሆናል። ትልልቅ ተሽከርካሪዎች ላይ 5 ሚሊዮን 6 ሚሊዮን የሚሸጡ ላይ ስትሄዱ ደግሞ 1 ሚሊዮን 1.5 ከዛም በላይ ዋጋ ሊጨምርባችሁ ይችላል ማለት ነው። ለዛ እናንተ ማሰብ ያለባችሁ በተለይ ጀማሪ ሆናችሁ ገንዘብ ለቅማችሁ አጠራቅማችሁ ተሽከርካሪ ለመግዛት ከቤታችሁ የምትወጡ ሰዎች ተሽከርካሪን ስትገዙ ባንክ እናመቻችላችኋለን ወይ ባንክ እናወጣላችኋለን ሲሏችሁ የሚሰጧችሁ ተሽከርካሪ አብዛኛውን ጊዜ ጤነኛ አይደለም። ጤነኛ የሚባል ስም ያለው ተሽከርካሪ እንኳን ቢያመጡላችሁ የተጋጨ፣ የተጎዳ፣ ቀለም የደረበ፣ ሻንስ የነካ እንከን ያለበት ነው ብዙውን ጊዜ የምታገኙት። ይሄን ስናገር እኔ ምናልባት በፐርሰንት ባስቀምጠው ከ95% በላይ በዩዝድ መኪና ባንክ ሲመቻች እንከን ያለባቸው ገበያው የማይፈልጋቸው አልሸጥ ያሉ አልወጣ ያሉ ተሽከርካሪዎች ናቸው። ለዛ ይሄን ነገር በደንብ ቆም ብላችሁ ማሰብ ይጠበቅባችኋል ማለት ነው። ሁለተኛው ስሙ ነው እንጂ ባንክና ማይክሮ ፋይናንስም በጣም ልዩነት አላቸው። አንዳንዶቹ ማይክሮ ፋይናንስ በተለይ ዩዝድ መኪና ባንክ እናመቻቻለን ሲሏችሁ ማይክሮ ፋይናንስ ነው የሚያመቻቹላችሁ። ማይክሮ ፋይናንስ ከመደበኛ ባንክ ሁሉ ገንዘብ እየተበደረ የራሱን ትርፍ ጨምሮ የሚያበድር ድርጅት ነውና የወለድ ምጣኔያቸው በጣም ከፍ ያለ ነው። እናንተ ዛሬ መኪናውን መያዝ ብቻ ታርጌት አድርጋችሁ ስትገቡ ነገ ከነገ ወዲያ ከፍላችሁ ስትጨርሱ የመኪናው ዋጋ በጣም ከፍ ይላል። ብትጨርሱት ደግሞ መኪናውን መልሳችሁ ማትሸጡት እንከን ያለበት ችግር ያለበት ስትነዱት የሚያስቸግራችሁ ሊሆን ስለሚችል ይሄን ነገር በደንብ ቆም ብላችሁ ብታስቡና በተለይ ግሬስ ብቻ እያያችሁ መኪናው ያምራል ቆንጆ ነው ብላችሁ እያያችሁ የምትገቡ ሰዎች ካላችሁ ባያምር ከቤታችሁ ወጣችሁ ለመግባት የሚያስችላችሁን ከገዛችሁ ከተንቀሳቀሳችሁ ብቻ ስራ መስራት ስለሚችል ያንም ታሳቢ እንድታደርጉ ልመክራችሁ ፈልጋለሁ። ሌላኛዎቹ እንግዲህ ትልልቆቹ ሄቪ ዲዩቲ ማሽነሪ እና ዳም ትራኮች ላይ ምናምን ያሉ ናቸው። እነሱ አብዛኛዎቹ የተለመዱ ናቸው። ግን አሁን ማርኬት ላይ አይታችሁ ይሆናል በቅርብ ጊዜ ከዚህ በፊት የቼን ኤክስካቫተሮች ሲሸጡበት የነበረው ዋጋ ባንክ ሲመቻች 44፣ 45፣ 46 ሚሊዮን ሲሸጥ የነበረ ማሽነሪ አሁን ላይ በካሽ እስከ 34 እና 35 10 ሚሊዮን 11 ሚሊዮን ወርዶ ስታዩ የዛሬ 6 ወር 45 46 ሚሊዮን በባንክ አድርጎ የገዛው ሰውዬ በእርግጠኝነት በ6 ወር ውስጥ ያን 10 ሚሊዮን መስራት አይችልምና ያን ሰው እንዳትሆኑ እናንተ በደንብ
ነቃ ብላችሁ ብታዩ ኢቫሉዌሽናችሁን ብትሰሩ የሚል መልእክት ለማስተላለፍ ነው። እስቲ እዚህ ላይ ሐሳብ አስተያየት ካላችሁ በኮሜንት ስር ጻፉልኝ። መልካም ጊዜ። እንግዲህ ወንድማችን ሚኪ 50% በባንክ ብድር የሚቀርቡ ተሽከርካሪዎችን በተመለከተ ግልጽ ማብራሪያ አስቀምጧል። በተደጋጋሚ ይመስለኛል 3 እና 4 ቪዲዮ የሰራሁላችሁ በባንክ የሚባል መኪናን በብድር በፍጹም ካይምሯችሁ ፍቃችሁ አውጡት ብያችኋለሁኝ። ምክንያቱም ከጀርባው ያልታሰበና ያልተጠበቀ ተራራን የሚያክል ጉድ ይዞ ስለሚመጣ፣ ስለዚህ በተቻላችሁ መጠን መኪናን በባንክ እንገዛለን ከማላታችሁ በፊት ገንዘብ ከሌላችሁ እንኳን መኪና መግዛትን ሐሳቡን ራሱ ውድቅ ብታደርጉት ይሻላል። የወለዱ የምናምኑ እጅግ በርካታ ውስብስብ ናቸው በጀርባው ያሉት። ስለዚህ ሁሌም ቅድሚያ መስጠት ያለባችሁ ነገር ቢኖር ከተቻለ በካሽ ካልሆነ አርፋችሁ መቀመጥ። እናንተስ ምን ይሰማችኋል? ሐሳባችሁን ኮሜንት ላይ አስቀምጡልን።